بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ما بعد خير ፎቶ ቪዲዮ ይሄው ታይተዋል ፎቶ ተነስተዋል ተደምረዋል ወርደዋል ቀልጠዋል ኢላ አኺር የማን መነገጃ ነው አብዱል ሐሚድ የለተሞች መነገጃ ነው ዋነኛው መነገጃና ቀጥፈታቸውን የሚያራግቡበት የሚያማሙቁበት አንደኛው ተግባራቸው ነው ጨመቅ አርካችሁ ትይዛቸው ምንም እንኳን በመረጃ የሚያወሩት ነገር ባይኖራቸውም ፎቶ ነው ቪዲዮ የሚለጥፉላችሁ አይው ከገጠማችሁ ማለት ነው አልሙሂም እስኪ የነሱንም ጉዳጉድ እንግዲህ ጉድሽን በጉያሽ ስንቅሽን ባህያሽ ይላል ሀገሬ ሰው ይሄ ቪዲዮ ላይ ማን ይታያችኋል ማን ነው አብዱል ሐሚድ ነው ድምጹን አድምጡ غيرهم من الأمم الإسلامية وعما خدمتهم وقيامهم عبد الحميد أريه سايكون يانسوت سايوكنو ያነሱት ሊሉ ይችላሉ ጥሩ እኛ ከቪዲዮ ጋር አይደለም ችግራችን ይሄሳ ይሄ ማን ከጎን ያሉት አብዱል አዚዝ الرئيس حفظه الله تعالى ወራህ ናቸው ቁጭ ያሉት ታላቁ ዓሊም ናቸው ከዚህ በፊት ባህር ዳር በመጣው ጊዜ የተደረገ ፕሮግራም ነው የቆሙት ማን ናቸው ሐሰን ገላ አይዋ እስ ፊት ካሜራማን ተገጥሞ ካሜራማን ቆሞ ያስተካከለ ፊት እየታየ በግልጽ በአደባባይ የተደረገ ከሁለት ሰዓት በላይ ቪዲዮ ሪከርድ የተደረገ ፕሮግራም ነው ማንም የሚያቀው ማንም የሚያየው ማለት ነው ያየው ማለት ነው ይታወቃል ስለዚህ አይ ነው ምናምን የሚለው ነገር አያዋጣችሁም ማለት ነው ይሄው ሐሰን ገላው እያወቀ እዛነት እንግዲህ አብዱል ሐሚድም ነበር አጋጣሚ ቪዲዮ ላይ አልገባም እንጂ ኡስታዝ አብዱራህማን በተገኙበት ፕሮግራም ላይ የተደረገ ነው አልሙሂም አሁንም ችግር የለብንም ይሄ ማን አለ ራሳቸው አይደሉ ወይ ቪዲዮኛ ሐራም ነው ብለናል ወይ ሊሉ ይችላሉ ጥሩ አለማላታችሁ ጥሩ ግን ትላላችሁ ሐራም ነው ከማለትም ባሻገር ተውሂድን ያለ ማረጋገጥ ምልክት ነውም ትላላችሁ እሱን በሌላ ድምጽ መለስበታለሁ ቤታችሁ ባህሩ ተከሚናገረው አለ እሱን በሌላ ፋይል ልመለስበት ይችላል ኢንሻአላህ ተዓላ አሁን ወደ ዋናው ሐሳቤ ልመለስና እነኚህ በግል ነው የተነሱት የተቀማመጧቸው ሰዎችም ኖርማል ናቸው ይሄ ችግር የለውም ሊባል ይችላል ችግሩ ምንድነው እሱ ችግር ነው እየተባለ ያለው እስካሁንም የተመጣው ምንድነው ከሙብተዲዓ ጋር ቁጭ ማለት ነው ከሙብተዲዓ ጋር አብሮ መታየቱ ላይ ነው ችግር ነው ያለ ነው እንጂ ሌላ ምን ብለናል ሊሉ ይችላሉ ማሻአላህ ይሄ ምርጥ ጥያቄ ነው ጤነኛም ጥያቄ ነው ያስተዋይ ሰው የሰውኛ ጥያቄ ነው ሰዋሰዋዊ ጥያቄ ነው ማለት ነው ስለዚህ ያን ነው የምናየው ዛሬ ትላንት ይሄንን ሰው ከወቀሱበት ሰው ጋር የታዩበት ቪዲዮ ከነ ዶክተር ጄላን ጋር ቁጭ ብለዋል ከሶፊ ጋር ቁጭ ብለዋል ከቀብር አምላኪዎች ጋር ቁጭ ብለዋል አይደል ያለው የነበሩት የናንተ መሻይኾች ይሄንን በግልጽ በአደባባይ ፈጽመዋል ለምን ሸሸጋችሁት ያን ለምን ደበቃችሁት በርግጥ ተለቋል አንዳንድ ቢንዳ ላይ ተለቋል አንዳንዳቸው ባላየና ባልሰማ ያልፋሉ ነገር ግን እውነት ዲን ከሆነ ፍትሃዊነት ሊኖረን ይገባል ሚዛናዊነት ሊኖረን ይገባል ፍትሃዊ ልንሆን ይገባል ማለት ነው ስለዚህ ከዚሁ ሰውዬ ከዶክተር ጄላን ጋር የናንተው መሻይኾች መጅሊስ ፓርላማ ላይ ስብሰባ ላይ ቁጭ ብለዋል በቪዲዮ ታይተዋል ይሄው መረጃዎችን ይሄው ይሄ ማን ነው ዶክተር ጄላን እሺ ዶክተር ጄላን እሳ ይሄ الشيخ إلياس عباس ይባላል الشيخ إلياس عباس ይባላል الشيخ أحمد محمد ይባላል الشيخ أحمد محمد የትናቸው ስትሉ ሐረርጌ ላይ ያሉ ዳዮች ናቸው መሻይኾች ናቸው የሱና ሼኾች ስለመሆናቸው ምን መረጃ አለክ
እኛ በውል አናቃቸውም ልትሉ ይችላላችሁ። እውነትም ላይታወቁ ይችላሉ። ምክንያቱም አብዛኛውን ዳዕዋቸው በኦሮምኛ ስለሆነ ጣሃ ኸድር እንዴት ብሎ እንዳደነቃቸውና እንደሚያደንቃቸው እንደሚያወድሳቸው እኔ ይሄው ሁለቱን ሼኾች الشيخ ኢልያስ አባስና الشيخ አህመድ መሐመድን ምን ብሎ ያደንቃቸዋል? ይሄው ፌስቡክ ፔጁ ላይ ለጠፈው ነው። አሸዱ على ايديكم يا ابطال الشرق حرر فضيلة الشيخ ኢልያስ አባስ وفضيلة الشيخ من الشيخ أحمد محمد زادكم الله قوة إلى قوتكم ይታያል ጽሁፉ አረብኛ እያለ ያደንቃቸዋል። እናንተ የሐረርጌ ዑለማዎች ሆይ አላህ በቁዋ ላይ ቁዋን ይጨምርላችሁ፣ አላህ ያጠንክራችሁ። በእርግጥ የባጢል ሰዎችን እንቅልፍ ነስታችኋል፣ የእግር እሳት ናችሁ ለባጢል ሰዎች፣ ለኢኽዋኖች፣ ለሶፊዩ፣ ለአህባሾች እያላቸው ነው። ጥሩ ማሻአላህ። እንዲህ ከሆኑ ደስ ይለናል። እኛ የባጢል የአህለል ቢድዓ የእግር እሳት ከሆኑ ደስ ይለናል። ነገር ግን በጣም የሚገርመው እንዲህ ብለህ የምታደንቃቸው ሼኾች ከዶክተር ጄላን ጋር ቁጭ ብለው አብረው ተገኝተው ያሉትን አብረን እናድምጥ። ከዶክተር ጄላን ንግግር ልጀምር። ዶክተር ጄላን ምን እያለ ይናገራል? ድምፁን አድምጠን እንመለስ። والكتبا وليقدما وري مقا جرا نماتي نقر توان جروف جمعان كينا አይዋ ከድምፁ እንግዲህ እንዳደመጣችሁት ሚላል የሐረርጌ ዑለማዎች ህብረትና የኦሮሚያ ዑለማዎች ህብረት ከኢትዮጵያ ዑለማዎች ህብረት ጋር አንድ ሆነው ሲወያዩ ውለዋል እያለ ነው። የዋሉበትን ፓርላማ እንግዲህ ጠቅለል እያደረገ እየገለጸ ነው። ድባቡን እየገለጸ ነው። አንድ ሆነው ውለዋል። በፊርቃ ስም የሚሰጣጡ ወደዛ ወደዚህ እያሉ አንድ ባንዱ ላይ የሚጽፉ በዑለማ ስም የሚነግዱ ስላሉ ሼኾች ሼኽ ኢልያስ አባስና ሼኽ አህመድ መሐመድ ከዑለማዎች ጋር አንድ ሆነዋል፣ ከኛ ጋር እንደሆነዋል እያለ ነው። ከአህለ ሱና ወል ጀማዓ ዑለማዎች ጋር ከመጅሊስ ዑለማዎች ጋር ይታያችሁ እንግዲህ ከመጅሊስ ዑለማዎች ጋር እጅና ጓንት ሆነን አንድ ላይ ሆነን እንሰራለን ብለው ቃል ገብተውልናል። ምን ገብተውልናል? ቃል ገብተውልናል። እነማን? እነ ሼኽ ኢልያስ አባስና እነ ሼኽ አህመድ መሐመድ እያለ ነው ዶክተር ጄላን። ይሄው ጽሁፉን ትርጉሙን በአማርኛ በጽሁፍ ከታች አያይዣለሁ በደንብ ይሁት ያጅባል። እንግዲህ እጅና ጓንት ሆነን እንሰራለን ብለው ቃል ገብተውልናል እያለ ነው። የሱ ብቻ አይደለም የሚገርመው ራሳቸው ባንደበታቸው አረጋግጠዋል። እነ ሼኽ ኢልያስ አባስ እንግዲህ ጣሃ ኸድር ሼኽ ናቸው ማሻአላህ ናቸው ያላቸው ሰዎች ራሳቸው አንደበታቸው ከነ ዶክተር ጄላን ጋር አብረንን ብለው ባንደበታቸው አረጋግጠዋል። አጂብ እኮ ነው። የሚገርመው የሚያጅበው የነሱ ነው አይደል? ባንደበታቸው እስከ ማረጋገጥ ድረስ እኔ የሼኽ ኢልያስ አባስ ነገር እኔ ድምፁን አድምጠን እንመለስ። ዑለማዎታ ኸኛ ኹኖ ሼኸን ከኝ ሼኽ ሙሳ ዶክተር ጄላን ከምብሮቲስ ዲላ ወጂን ዱራኒስ ዋወልን ዳምኔ ወጂን ጅራ ገና ሶኔን ጅራ ኢላ ዘላለም ትለ ወሊን ጅራ ኢላ ዘላለም ትለ ወሊን ጅራ አይዋ ቀደም እንዳደመጣችሁት እንግዲህ እኛ አለሞቻችን ሼኾቻችን ሼኽ ሙሳና ዶክተር ጄላን ይላል። እንዲሁም ሌሎችም አሉ። ድሮም የተጣላነው ነገር የለም። አብረን ነበር ኢላ ዘላለም አሁን አብረን ከዚህም በኋላ አብረን እስከ ዘላለም አሊሞችን ከሚሳደቡ የጠራን ይላል። እንግዲህ እነ ዶክተር ጄላንን ከሚወቅስ እነሱ ላይ ረድ ከሚሰጥ እነሱን ከሚሰድብ ሰው የጠራንን እኛ አንድነታችን ከዶክተር ጄላን ጋር ነው ከነ ሼኽ ሙሳ ጋር ነው እያለ ነው። ምን ትላላችሁ? የትኛው ነው የሚብሰው? እስኪ እንዲህ ብሎ የተናገረ አለ? ስባሪ አያመጡም እኮ የእናንተ ጉድ እኮ ነው የሚገርመው አይደለ? ይህንን ደብቃችሁ ከዛን ፎቶና ቪዲዮ ላይ ዝም ብሎ በባዶ መነገድ እንደው ምን አይነት ጉድ ናቸው? የሼኽ አህመድ መሐመድ ንግግርንም እኛ ከታላላቅ ሼኾቻችን ጋር ነን፣ ድሮም ከነሱ ጋር ነበርን፣ አሁንም ከነሱ ጋር ነን። እነሱን ከሚሳደብ ሰው ድሮም አሁንም ንጹህ ነን። እነ ዶክተር ጄላንን ከሚነካብን ሰው ንጹህ ነን። ቢስሚላሂር ረህማኒር ረሂም። ስለዚህ ከነሱ ጋር አንድ ነን ያለ። ስለዚህ እነ ሼጣሃም
እነ ሼህ ኢልያስ አባስን ማድነቃቸው ኦልሬዲ እነሱ ምን እያሉ ነው? እነ ሼህ ዶክተር ጄላን ከሚነካብን አካል ንጹህ ነን ማለት ኦልሬዲ ጣሃ ኸድርም እነሱን አይነካም ማለት ነው። አይ እነ ጄላንን እኔ ረድ እሰጣለሁኝ እቃወማለሁኝ ካለ እነማንን መቃወም መጀመር አለበት? በራሳቸው ሚዛን እነ ሼህ ኢልያስ አባስን እነ ሼህ አህመድ መሐመድንም መቃወም መቻል አለበት ማለት በምን እነሱ አንድ ነን እያሉ ነው። ድሮም አንድ ነን አብረን ነን ዘላለም አብረን ነን እያሉ የትኛው ይብሳል ታዲያ? ይሄን ጉዳችሁን ለምን ተሸሸጋላችሁ? ለምን ትደብቃላችሁ? ሀዳኩሙላህ። ስለዚህ በእናንተው ሚዛን እናንተው ባመጣችሁት ፎርሙላ መሰረት እነ ሼህ ኢልያስ አባስ አህመድ መሐመድ ተደምረዋል፣ ቀልጠዋል፣ ወርደዋል ብላችሁ በደንብ ተጫጩሁልን። እስኪ ሚዲያውን በደንብ አማሙቁት። ያው በውሸት በቅጥፈት ማማማቅ ስራችሁ ነው አይደል? ከራስ ጸጉራችሁ እስከ እግር ጠፍራችሁ በውሸት የተካናችሁ ናችሁ አይደል? በሉልና እስኪ እናድምጥ፣ ይሄንንም እንስማ። እንደ ገደል ማሚቱ በደንብ አስተጋቡልን። እነ ጣሃ ኸድርንም ጨምሯቸው ነባህሩ እነ ሻኪር ጨምሯቸው። ጣሃ ኸድርም ስለሚያደንቃቸው እነሱን አድንቀሃል አንተም ከነሱ ነህ በሉልን እስኪ እንስማ። አጂብ እኮ ናቸው። ባጭሩ ነኝ ሰዎች يقولون ما لا يفعلون ويفعلون ما لا يؤمرون መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉት በስተመጨረሻ ይሄን አይነት በአንድ ራስ ሁለት ምላስ የሆኑ ሰዎች ይመጣሉ። እስስት የሆኑ ሰዎች የማይተገብሩትን የሚያወሩ አይተገብሩትም እኮ ግን ያወራሉ። ላንቃቸው እስከሚበጠስ ድረስ ያወራሉ። ይሄው እኚሁ ናቸው እኮ እኚሁ ጉዶች ናቸው። መጅልስ መግባት መደመር ነው መቅለጥ ነው ይላሉ። እሺ ከጎን ይሄው ሼኾቻችን የምትሏቸው በአደባባይ በግልጽ ባንደበታቸው አንድነን እያሉ ነው። ዘላለም ዓለም አንለይም አንድነን እያሉ ነው። ምን አላቻቸው? እሺ እነሱ ወይፈዓሉነ ማ ላ ይኡመሩን ያልታዘዙትን የሚተገብሩ ላም ባልዋለበት ኩበት ለቀማ አይነት ነገር ማለት ፊትና ጀርባ፣ ይሄ ሆድና ጀርባ፣ ምድርና ሰማይ ተግባርና ወሬያቸው ያልታዘዙትን የሚተገብሩ። ስለዚህ በእናንተው ሚዛን እነሱንም ይሄው ጨምሯቸው ብሏቸው። እስኪ እንስማ እናድምጥ። ስለዚህ እነዚህ ሰዎች እውነት የዲን ሳይሆን የእልህ ከተገባባ እንታያለን። እልህ በትግባብ ኢትንጃጅናን ብለዋል አይደለ? አብዱል ሐሚድ አይፈረድባቸውም፣ በግልጽ የተናገሩት ነገር ነው። ስለዚህ የእልህ ነው እንጂ እውነት ዲን አይደለም። ዲንማ ቢሆን አንዱን ጥሎ አንዱን አንጠልጥሎ ባይሆን ነው። ለዲን የተቆረቆራችሁ ቢሆን ያው የሆነ ሰዎች ከናንተ ስለሆኑ በቃ አይነኩም እነሱ ብላችሁ አይደለም የምትሄዱት የነበረው፣ እነሱንም ትጨምሩ ነበር። ስለዚህ የዲን እንዳልሆነ በዚሁ እንረዳለን። ደግሞ አንድ ነን ብለው ይጮሃሉ አይደለ? አንድ አይደሉም። በዚሁ በቪዲዮ ጉዳይ ራሱ ባህሩ ተካና ጣሃ ኸድር ያላቸው ልዩነት ምድርና ሰማይ ነው። እሱም በሌላ ድምጽ መለስበታለሁ። እንደው ባህሩ ተካ ቪዲዮ ፈጽሞ አይቻልም በቪዲዮ ካላደረኩኝ ብለህ ካልክ እንደው ለም ተወቂቅ ተውሂድ በዚህ ቃል ተውሂድን አላረጋገጥክም፣ የተውሂድ ችግር አለብህ ይላል። ስለዚህ በቪዲዮ የሚነሱ ለማዎች በአጠቃላይ የተውሂድ ችግር አለባቸው በባህሩ ሚዛን። ጣሃ ኸድር ደግሞ ሌላ ጫፍ ነው። እሱም በሌላ ድምጽ መለስበታለሁ። ስለዚህ ይኸውና ጉዳችሁ አውጡት፣ ይሄንን አትሸሽጉት። ለዲን አይደለም እንቅስቃሴያቸው የምንለው በምክንያት ነው፣ በመረጃ ነው።